ሰላም ጤና ይስጥልን። እንደምን አረፈዳችሁ። ይህ የኢቲ ቱዴይ ኒውስ ቻናላችን ነው። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር እንዲሁም አዳዲስ መረጃዎች ቶሎ እንዲደርሱ የደወል ምልክቷን መጫኑን አይርሱ። ኢቲ ቱዴይ ኒውስ እንደ ወትሮ ሁሉ ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢራን የሆርሙዝ ወሽመጥን ለነዳጅና ለጋዝ ላኪዎች ሙሉ በሙሉ ለመዝጋት ዛተች። በኢራንና በአሜሪካ መካከል የተኩስ ልውውጥ መደረጉን ተከትሎ የኢራን እስላማዊ አብዮታዊ ዘብ የሆነው የሆርሙዝ ወሽመጥን ለነዳጅና ለጋዝ ላኪዎች ሙሉ ለመዝጋት ዛተ። በባህረ ሰላጤው አካባቢ ሁለቱ ሀገራት ተኩስ ልውውጥ ካደረጉ በኋላም እስላማዊና አብዮታዊ ዘቡ በሰጠው ማስጠንቀቂያ የሆርሙዝ ወሽመጥና ለነዳጅና ለጋዝ ላኪዎችን በሙሉ ሊዘጋ እንደሚችል ኃላፊነቱን የምትወስደው አሜሪካ ናትን ብሎ በመዛቱም ይህን እርምጃ ለመውሰድ መገደዱን ገልጿል። አሜሪካ እኩይ ድርጊቷን ከቀጠለች የሚወሰደው እርምጃ ኃላፊነቱን እንደምትወስድም በኢራን በኩል ማስታወቂያና ማስጠንቀቂያ መገለጹ ተገልጿል። የአሜሪካ ጦር ወደ ኢራን ሆርሙዝ ወሽመጥን የተኮሰቸው የአራት ድሮኖች መጥተው ጣሉን አስታውቋል። አሜሪካ ጦር ማዕከላዊ እዝ ጉሩክና ቃሽሞ የተባሉ ደሴቶችም የኢራን ባህረ ዳርቻ ማዕበል ጥበቃ ማዕከላት ላይ ጥቃት መፈጸሙን ገልጿል። ኢራን ባጸፋውም በኩዌት የሚገኙ ሁለት የአሜሪካ ጦር መቀመጫዎች ላይ በስሊስቲክ ሚሳኤል ተኩሳለች ተብሏል። በባህሬን የሚገኘው የአሜሪካ ጦር ሰፈርን የሌለው ጥቃት ማድረሷን ተገልጾም የባህሬን ውጭ ጉዳይ ሚኒስቴር ኢራን ያደረሰችው ጥቃት በጽኑ እንደሚያወግዝ አስታውቋል። በባህሬን እንዲሁም በኩዌትና በሌሎችም ሀገራት የደረሰው ጥቃት ግልጽ ጸብ አጫሪነት ነው ብሎም ኢራን መተቸቱን ገልጿል። አሜሪካ ለኢራን ብሔራዊ ቡድን ቪዛ መስጠቷን አስታወቀች። ለዓለም ዋንጫው ላለፉ የኢራን ብሔራዊ ቡድን አሜሪካ ቪዛ መስጠቷን አስታውቃለች። ኢራን የመጀመሪያ ጨዋታ ከኒውዚላንድ ጋር በሎስ አንጀለስ ከተማ የሚካሄድ ሲሆን የአሜሪካ ባለስልጣናት ለስፖርተኞቹ እንዲሁም ድጋፍ ለሚሰጧቸው አካላት ቪዛ ሰጥተዋል። የኢራን ብሔራዊ ቡድን ስነ ስርዓቱን በመዝበር አሸባሪዎች ወደ አሜሪካ እንዳያስገባ አንፈቅድም በማለትም አክለዋል። የኢራን እግር ኳስ ፌዴሬሽን ስለ ቪዛው መሰጠት እስካሁን በይፋ ያለው ነገር ባይኖርም ይህ መረጃ ግን ከወዲሁ ቀድሞ መውጣቱ ተገልጿል። በዓለም ዋንጫ ታሪክ አስተናጋጅ አገር ጦርነት ውስጥ የገባችበትን ሀገር ብሔራዊ ቡድን ስትቀበል የመጀመሪያ ይሆናል ተብሏል። የ7 ወር ፍልስጤማዊ ጨቅላ በእስራኤል ጥቃት መገደሉ ተገለጸ። በይዞታ ስር ባለችው ዌስት ባንክ 7 ወር ፍልስጤማዊ ጨቅላ በእስራኤል ጥቃት መገደሉን የፍልስጤም ጤና ሚኒስቴር አስታውቋል። በሄብሮን ከተማ ታሉ ሚንዳ አካባቢም ሳፏድ አቡ ሀኪል የተባለው ጨቅላ ለወላጆች ከእስራኤል በተተኮሰ ጥቃትም ጉዳት ደርሶባቸዋል። ይህም ተከትሎ ህፃኑ መሞቱ ተገልጿል። የእስራኤል መከላከያ ኃይል አርብ ዕለት ወታደሮቹ ወደ እነሱ የገሰገሰ የሚል መኪና እንደተመለከቱ ገልጾም ከወታደሮቹ አንደኛውም ወደ ጥይት ተሽከርካሪዎችን በመተኮስ ምላሽ መስጠቱን ገልጿል። በዚህም ምክንያት 3 ፍልስጤማውያን ተጎድተው ወደ ሕክምና ተወስደዋል። ክስተቱም ምርመራ የተደረገበት ሲሆን የማይመለከታቸው ሰዎች መጎዳታቸው ይልቅ ሀዘን ተሰምቶናል ሲሉም ጦሩ አስታውቋል። ቤተሰቡ የእስራኤልን ወታደራዊ ተሽከርካሪ ከሩቅ ሲመለከት መኪናው ማቆሙ የጨቅላው አያት መናገራቸውም ሮይተርስ የዜና ወኪል ዘግቧል። ከዚያም ወደ መኪና ሲተኮስ ማስጠንቀቂያ እንደመሰላቸውም አያት ተናግረዋል። አንድ ጥይት የልጅ ልጄን መታው፣ ጥይቱ ጭንቅላቱን ሲመታው ልጄ የልጄን ጉንጭን ጭሯል ብለውም ተናግረዋል። ባህሬን ከኢራን የተሰነዘረባትን ጥቃት አወገዘች። የባህሬን ውጭ ጉዳይ ሚኒስቴር ኢራን ያደረሰችው ጥቃት በጽኑ እንደሚያወግዝ አስታውቋል። በባህሬን እንዲሁም በኩዌት የደረሰውን ጥቃት ግልጽ ጸባጫሪነት እንዲሁም የሁለት ሀገራት ሉዓላዊነትን መጣስ ሲል መውቀሱ ተገልጿል። የአሜሪካ ጦር ማዕከላዊ እዝ ጉሩክ ቃሽም የተባሉ ደሴቶችም ላይም የኢራን ባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን አስታውቋል። ለኢራን እስላማዊ አብዮታዊና ዘብ ባጸፋውም ኩዌት የሚገኙ ሁለት አሜሪካ ጦር መቀመጫዎች ላይም ባላስቲክ ሚሳይል እንደተኮሰና ባህሬን በሚገኙ የአሜሪካ ጦር ሰፈር ላይም ጥቃት እንዳደረሰ አስታውቋል። የአሜሪካ ጦር ኢራንን 4 ድሮኖችን መጥቶ ከጣለ በኋላም ቴህራን ወደ ኩዌትና ወደ ባህሬን 7 ሚሳይሎችን ማስወንጨፏን ገልጿል። 6ቱ ሚሳይሎችን ማክሸፍ እንደተቻለና 7ኛው ኢላማው እንዳልተመታ አስታውቋል። የኢራን እስላማዊ አብዮታዊ ዘብ በአጸፋውም ኩዌት የሚገኙ ሁለት አሜሪካውያን መቀመጫዎች ላይም ባላስቲክ ሚሳኤል እንደተኮሰና በባህሬን የሚገኘው የአሜሪካ ጦር ሰፈር ላይም ጥቃት እያደረሰ መሆኑን ገልጸዋል። የአሜሪካ ጦር የኢራን 4 ድሮኖችን መጥቶ ከጣለ በኋላ ቴህራን ወደ ኩዌትና ወደ ባህሬን 7 ሚሳኤሎችን መወንጨፏን ገልጸዋል። 6ቱ ሚሳኤሎች ማክሸፏን እንደተቻለና 7ኛው ኢላማው እንዳልመታ አስታውቋል። ይሁን እንጂ በድጋሚም ኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫም ህገወጥ መንገድ ላይ አሜሪካን መመሪያ ተቀብላ በሆርሙዝ ወሽመጥ ላይም ሰልፍ ሲሞክሩና ሌሎችንም ደግሞ ይዛ ማስቆሟን ገልጻለች። በመሆኑም የባህሬን የውጭ ጉዳይ ሚኒስቴር ኢራንን ከወዲሁ መተቸታቸውም እየተገለጸ ይገኛል። ሩሲያ በዩክሬን ድሮን ጥቃት እንደተፈጸመባት ገለጸች። ዩክሬን በሩሲያዊ ሴንት ፒተርስበርግ ከተማ ዙሪያ ያልተጠበቀ ጥቃት እንደፈጸመች ሞስኮ ገልጻለች። ከተማዋ የምታስተናግደው ዓመታዊ ምጣኔ ሀብት ጉባኤ የመጨረሻው ቀን ላይ ጥቃቱ መፈጸሙን ሩሲያ አስታውቃለች። በሴንት ፒተርስበርግ ዙሪያ ከ140 በላይ ድሮኖች ተመተው እንደወደቁ ካንቲባው አሌክሳንደር ድሮዚዶኮ ተናግረዋል። ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ነዋሪዎች ከቤታቸው እንዳይወጡ ማስጠንቀቂያ ተሰጥቷል።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን ጦርነት ለማስቆም ከቭላዲሚር ዜሌንስኪ ጋር መገናኘታቸው ጥቅም እንደማይታያቸው ገልጸዋል። ባለፈው ሳምንት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሁለቱ መሪዎች ፊት ለፊት ተገናኝተው እንዲመክሩ መጠየቃቸው ይታወሳል። ዜሌንስኪ ጦራቸውን ከሩሲያ ባህር ኃይል ኢላማ እንዲደረግና ጥቃቱን የፈጸሙት ሞስኮ ላደረሰችው ጥቃት አጸፋዊ ምላሽ ለመስጠት እንደሆነም ተናግረዋል። የሀገራችን ድሮኖች ሴንት ፒተርስበርግ ላይ 1000 ኪሎ ሜትር ርቀት ሸፍኖ ለጠላት ባህር ኃይል ኢላማ አድርገዋል ብለውም ገልጸዋል። አሜሪካና ኢራን በባህረ ሰላጤው አካባቢ ተኩስ ልውውጥ አደረጉ። የአሜሪካ ጦር ወደ ኢራን ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖች መጥቶ መጣሉን አስታውቃለች። አንድ ጊዜ ብቻ ጥቃት የሚያደርሱት ድሮኖች በባህር እንቅስቃሴ አደጋ ጥለዋል ሲሉም ጦሩ ገልጸዋል። የአሜሪካ ጦር ማዕከላዊ እዝ ግሩፕ እና ቃሺም በተባሉ ደሴቶች አካባቢ የኢራን ባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን ጠቅሷል። ኢራን በጸባዊ ኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባላስቲክ ሚሳኤል መተኮሷን ተገልጿል። በባህሬን የሚገኘው የአሜሪካ ጦር ሰፈር ላይም ጥቃት ማድረሷን ኢራን መገናኛ ብዙሃን ተናግረዋል። የአሜሪካ ማዕከላዊ እዝ እንዳለውም በባህረ ሰላጤው ሀገራት ኢራን ከተኮሰቻቸው 7 ሚሳኤሎች 6ቱ ኢላማቸውን ሳይመቱ መክሸፍ ችሏል ተብሏል። በተደጋጋሚ የሚፈጸሙ ጥቃቶች ምክንያት ኢራንና አሜሪካ የተኩስ አቁም ስምምነት አደጋ ውስጥ መውደቁ ተገልጿል። ከቀናት በፊትም በተመሳሳይ ተኩስ ልውውጥ ተደርጎ እንደነበረ ቢታወስም ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በፈጸመችው የድሮን ጥቃት 1 ሰው ሲገደል 60 ሰዎች መቁሰላቸው ተገልጿል። የኢራን እስላማዊ አብዮታዊ ዘብ በአውሮፕላን ማረፊያ ጥቃት መፈጸሙን አስተባብሏል ተብሎ ተገልጾም ነገር ግን ጉዳት የተደረሰበት መንገድም አሰቃቂና የአሜሪካ ሚሳኤል አማካኝነትም ምክንያት መሆኑ ተገልጿል። አሰቃቂና ጉዳት የተደረሰው በተሳሳተ የአሜሪካ ሚሳኤል አማካኝነት ምክንያት መሆኑ ተገልጿል። ይሁን እንጂ ኢራን የሚያስተባብሉ ነገር ከምክንያት ውጪ ነው ተብሏል። ዘገባው የቢቢሲ ነው።